ይህን ቃል ዛሬ እናየዋለን። ጌታ ይባረክ። ውስጤ የሞላ ቃል ነው። በዚህ ወር ጠቅላላ ሉቃስ ወንጌል ነው ማነበው። ማካፈለው የትም ቦታ ሲሄድ ከሉቃስ ወንጌል አንዱን ቻፕተር እየመዘስኩ ነው። እግዚአብሔር ይባረክ። ሉቃስ 1 እንደዚህ የሚል ቃል አለ። በይሁዳ ንጉሥ በሄሮድስ ዘመን አማርኛ ማይሰማ ሰው የለም አይደል? አለ አንድ ምዕራፍ 1 ከ5 ጀምሮ እስከ 23 እስከ 25 ድረስ እኔ የማነበው። አንዳንድ ቦታ በትግርኛ ዛሬ ቃል ነው የምናጠናው። አቤን መንፈስ ያለው ቃል። ክብር ለኢየሱስ ይሁን። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች። ስሟም ኤልሳቤጥ ነበረ። ዘመኑ የሮማን ኢምፓየር በእስራኤል ላይ የነገሰበት ዘመን ነው። በአንደኛው የእስራኤል ክፍል በይሁዳ ግዛት ውስጥ አንድ ንጉሥ አለ። ሮማውያኖች የሾሙት የሮማ ንጉሥ ሄሮድስ ይባላል። ሄሮድስ ሁል ጊዜ የሚወለድ ነገር አይፈልግም። አዲስ የሚወለድ ነገር አይፈልግም። አንድ ጊዜ ኢየሱስ ተወለደ ሲባል ተናደደ። ሕፃናትን ሁሉ ጨፈጨፈ። በሄሮድስ ዘመን ግን ሄሮድስ እየተበሳጨ ልጅ ይወለዳል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። መጽሐፍ ቅዱስ ላይ ሉቃስ ታሪኮችን እየተረከ ነው የሚያቀርብልን። በዚህ ክፍል ላይ የሚለን ዘካርያስ የሚባል አንድ ሰው ነበረ። ይሄ የአይሁድና የመካከለኛው ምስራቅ ካልቸር ነው። ነገርም በታሪክ ነው የሚያቀርቡት። ነበረ ብሎ ይጀምራል። ማን ነው? ዘካርያስ። ዘካርያስ ስራው ምን እንደሆነ ይናገራል። አንድ ካህን ነበረ፣ በእግዚአብሔር ቤት የሚያገለግል የሌዊነት ዘር ያለው ለክህነት አገልግሎት የተለየ አንድ ካህን ነበረ። ስሙ ማን ነው ይለናል? ዘካርያስ። ክብር ለኢየሱስ ይሁን። ሚስቱም ከአሮን ወገን ነበረች። ሁለቱም የአገልጋይ ዘር ናቸው፣ የሌዊ ዘር ናቸው። ሁለቱም አገልጋይ ዘር ነው ያለባቸው። መጽሐፍ ቅዱስ ላይ ሉቃስ ሲናገር ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ የሚል ቃል አለ። ስለ ባህሪያቸው ሲነግረን ሰዎቹ ነቀፌታ የለባቸውም። በኢየሱስ ስም ያለ ነቀፌታ ይሄዳሉ። በሉ እስቲ እንዲህ በሉ እስቲ አገልጋይ ነኝ ያለ ነቀፋም ይሄዳለሁ በሉ። ክብር ለኢየሱስ ይሁን። እነዚህ ሰዎች ሁለት ኳሊቲ አላቸው። አገልጋይም ናቸው። አካሄዳቸው ያለ ነቀፋ ነው። ኢየሱስ ጌታ ነው። በእግዚአብሔር ፊት ጻድቃንም ነበሩ ይለናል። ጽድቅ በእግዚአብሔር ፊት ነው። ነቀፋ ግን በሰው ፊት ነው። ምንም አይነት ክስ ቢመጣባቸው የለም እነሱ ግን አይያዙም። እስቲ በነቀፋ አልያዝም በሉ። ክብር ለኢየሱስ ይሁን። ጻድቃን በእግዚአብሔር ፊት ነው። እንደ እግዚአብሔር ፍቃድ የሚሄድ ማለት ነው ጻድቅ ማለት righteous right stand with God። ልክ እንደ ጌታ ኢየሱስ ጌታ ነው። ልክ እንደ ጌታ ፍቃድ እሄዳለሁ በሉ። አውጁ በላያችሁ ላይ እንደ ሰው አይደለም። አሜን። እንደ ኢየሱስ ፍቃድ እሄዳለሁ በሉ። እንደ ኢየሱስ ፍቃድ የሚሄድ ወገኖቼ በማጆሪቲ አያምንም። አሜን። እንደ ፍቃዱ የኛ ሀገር ሰዎች ጠዋት ሲነሱ እንደ ፍቃድ አውለኝ ይላሉ። ስለዚህ ጽድቅ ማለት እንደ እግዚአብሔር ፍቃድ መሄድ ነው። እነዚህ ሁለት ሰዎች በጽድቅ ነው የሚሄዱት፣ እንደ እግዚአብሔር ፍቃድ። በኢየሱስ ስም በዘመኔ ሁሉ በእግዚአብሔር ፍቃድ እመላለሳለሁ በሉ እስቲ። ሃሌሉያ። የሚገርም ነው። መንፈስ ቅዱስ በዘመኔ ተራ አልሆንም በሉ እስቲ። በዘመኔ ለሰው ሐሳብ አልኖርም። ኢየሱስ ጌታ ነው።
ጻድቅ ማለት እንደ እግዚአብሔር ፈቃድ የሚኖር ነው። ሁለተኛ ያለ ነቀፋ። ለምን መሰለ ያለ ነቀፋ? በጣም አሳዳጆች አሉ ሰበብ የሚፈልጉ። እኔ ግን በልስቲ ያለ ሰበብ ያለ ነቀፋ በኢየሱስ ስም ይሄዳለሁ። አሜን። አንዳንድ የሚፈለግበት ሰው አለ። ስለዚህ እነዚህ ሰዎች የሰውን አፍ የዘጉ ሰዎች ናቸው። ቢፈለጉ ምንም ነገር አይገኝባቸውም። አይሰርቁም፣ ሌቦች አይደሉም፣ አያታልሉም፣ አይዘሙቱም። ያለ ነቀፋ አሜን። በሰውም በእግዚአብሔርም ፊት ራይት የሆነ ላይፍ ነው የሚኖሩት እነዚህ ሰዎች። ክብር ለኢየሱስ ይሁን። ስራቸው ደግሞ ክህንነት ነው። እግዚአብሔርን በዘመናቸው ሁሉ ማገልገል። የሚገርመው ነገር ሉቃስ የሚነግረን ሌላ ታሪክ አለ። እነዚህ ሰዎች ግን ያለ ነቀፋ እየሄዱ በጽድቅ እየሄዱ መካን ነበሩ ይላል። ኢየሱስ ጌታ። መካን ሊኮን ይችላል፣ እርግማን አይደለም። እስራኤላውያኖች አይሁዶች አንድ ሰው ምንም ነገር ከሌለው እንደተረገመ ነው የሚቆጥሩ። እኔ ግን አልተረገምኩም ወልዳለሁ ይበል አንድ ሰው። አሜን። ትውልድ ወልዳለሁ በል፣ ጄኔሬሽን ወልዳለሁ። ክብር ለኢየሱስ ይሁን። እነዚህ ሰዎች መካን ነበሩ። አካሄዳቸው ያለ ነቀፋ ነው። በጽድቅ ነው የሚመላለሱት። ግን የሚኖሩት ህይወት አይመጥንም። የሚኖሩት ህይወት መካን ናቸው። ኢየሱስ ጌታ። ይህን ስለሚያውቁ ነው መሰለኝ ያለ ነቀፋ ነው የሚሄዱት፣ ሌላ ነገር እንዳይጨመርባቸው። አንድ ሰው በሉ እስቲ የኔን ጉድለት በኢየሱስ ስም በዘመኔ አያያትም። ክብር ለኢየሱስ ይሁን። ኤልሳቤጥ መካን ነበረች፣ ልጅ አልነበራቸውም። የሚገርመው ልጅ አለመኖር እንደ እርግማን ነው የሚቆጠረው በእስራኤል ታሪክ። ልጅ የሌለው ሰው እግዚአብሔር የረገመው ነው። ግን እነዚህ የተረገሙ ናቸው፣ ያለ ነቀፋና በጽድቅ የሚሄዱ ሰዎች ናቸው። አሁን የሆነ ነገር ከሌለ ተረግመ ነው ማለት አይደለም። ዘመን አለ፣ ወልዳለሁ በልስ። ክብር ለኢየሱስ ይሁን። ሃሌሉያ። የምበዛበት ዘመን ይመጣል በልስ። ይህን ትንቢት ነው ማውጀው ዛሬ። ብዙ መሆንበት ዘመን ይመጣል። አሁን መካንነት ውርደት አይደለም፣ ተረግማ አይደለም፣ ተረግማችሁ አይደለም። እግዚአብሔር ሊከብርበት ነው። ኢየሱስ ጌታ። ሃሌሉያ። ጠዋት ስናገር ነበር። ቢሊግራም ጉባኤ የላቸውም ነበር። ሳይኖራቸው የሆነ ዘመን ለዛፎች ይሰብኩ ነበር። አሜን። አዲስ አበባ አንድ አገልጋይ ለወንበር ይሰብክ ነበር። አሁን ጥቅጥቅ ብለው ወንበር በእምነት ገዝቱ ሳያዩ የሚያምኑ ብፁዓን ናቸው። ኢየሱስ ጌታ። አብርሃም ሳይወልድ ሺህ ትውልድን ያህል ኪዳን አለው። ክብር ለኢየሱስ ይሁን። ይኸው እስራኤል ሀገር የምትባል አብርሃም የለም ከሞተ ስንት ሺህ ዘመን ነው፣ ግን ምድርን ሁሉ ሞልቷል። በሆነ ዘመን ሰይጣን ተነስቶ ሊያጠፋቸው በሁለተኛ ዓለም ጦርነት ቢሞክር አያልቁም። ጉደኞች ናቸው። ኪዳን ያለው ሰው አይጠፋም። ኢየሱስ ጌታ። ሃሌሉያ። ወልዳለሁ በል ውስጥ። ኤልሳቤጥ መካን ነበረች፣ ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። ኦ ማይ ጋድ። ፊዚካሊ አይቻልም። በራስ ጥበብ በሆነ ነገር ፈጽመው አርጅተው ነበር ይላል ጽሑፉን በደንብ ይዩ። ሁለቱም በእድሜያቸው ኢንፋሲስ ሰጥቶ ነው፣ ትኩረት ሰጥቶ ነው፣ በአጽንኦት በእድሜያቸው አርጅተው ነበር። ያ ማለት ምንድነው? እድሜያቸው በጣም ጥግ ደርሷል፣ ያለቀ ደረጃ ነው። ክብር ለኢየሱስ ይሁን። ሃሌሉያ። የሚገርም ነው። እሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል፣ አንድ ሚስጥር ልንገራችሁ። ይሄ ሁሉ ነገር እያለበት ታማኝ ነው። ሃሌሉያ። ይሄ ሁሉ መካንነት እያለ ያገለግላል። ህዝብ አይቶ ነው። ክብር ለኢየሱስ። he is faithful። አምላክ ላለው ነገር ታማኝ ነው።
ለተነገረው ነገር ፌስፉል ነው፣ ያገለግላል። ክብር ለኢየሱስ ይሁን። ሳያዩ የሚያምኑ ነው ብፁዓን ናቸው። መጽሐፍ ቅዱስ ሲናገር በማየት ማንመላለስ። ይህ ሰው ወገኖቼ ሰበብ አይፈጥርም። እንዲሆኜ መካኖኜ ምናምን አይልም። ፌስፉል። እግዚአብሔር ከሚያከብረው ነገር ስብዕና ባህሪ መካከል አንዱ ኢንቴግሪቲ ነው። አሜን። ታማኝ ሆኖ ዳዊት እንዲህ አለ፣ የፈለገ በደክም በቤቱ ደጃፍ ብጣል ይሻለኛል አለ። ሃሌሉያ። ጳውሎስ ሲናገር ስጋዬን በጥርሴ ነክሼ ይላል፣ የኋላዬን ጥዬ ይላል። ከኋላ የሚጎትተው ነገር ነበር ጳውሎስ። ሰዎች ይጎትቱታል። ክብር ለኢየሱስ ይሁን። ሉቃስ ይናገራል። ከዛ እሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ሰውየው አገልጋይ ነው፣ ሁሌ ነው የሚያገለግለው። በአይሁዳውያን ምኩራብ ወይም በጸሎት ቤት የተለመደ አንድ ነገር አለ። በሆነ ጊዜ የኦርቶዶክስ ቸርች አይታችኋል፣ አዳራሽ አለው። ሶስተኛው ጥግ አዳራሽ እሱ በዕጣ ነው የሚደርስ። በዕጣ ደረሰበት። የት ሊገባ? ቅድስተ ቅዱሳን ውስጥ ገብቶ ዕጣን ሊያጥን ሊያመሰግን ዕጣ ደረሰበት። አርጅቶ ያገለግላል። አሜን። ሁኔታ ሁሉ ተስፋ አስቆራጭ ሆኖ ያገለግላል። እስቲ አገልግሎት ይቀጥላል በሉ። ይህን ቀን አትረሱትም። አሜን። ኢየሱስ ጌታ ነው። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ ይላል፣ ሃሌሉያ፣ ታማኝ በሆነበት ስፍራ፣ አሜን፣ በሚያገለግልበት ስፍራ፣ በዛ ስፍራ የጌታ መልአክ በዕጣኑ መሰዊያ፣ ዕጣኑ መሰዊያ ሲል እኔ ዕጣን እኮ ምስጋና ነው፣ ቴንኪዩ ነው፣ ታንክጊቪንግ ነው፣ ችግር እያለ ማመስገን። አሜን። ምን ይዞ? ኪዳን ይዞ፣ የተነገረን ተስፋ ይዞ ቴንኪዩ እያለ፣ አሜን። እዛ ውስጥ ነው ክብር ያለው። ስፍራን ካለቀቅ እዛ ቦታ ሆነ እግዚአብሔር ስሙ ይባረክ። እንደ ብዙ ሺህ ሰራዊት ቃልህን ይዘ ስታመልክ በዕጣኑ መሰዊያ በማመስገኛው ስፍራ የጌታ መልአክ ታየው ይላል። ምን ሆኖ? ቆሞ ታየው። ኢየሱስ ጌታ ነው። ይህ ሰውዬ ብዙ ዘመን ነው ያገለገለው። መልአክ ታይቶት አያውቅም። በምን አወቅ ካላችሁ እንዲህ ይላል፣ ዘካርያስ ባየው ጊዜ ደነገጠ፣ ፍርሃት ወደቀበት። ሁሌ ቢታየው ኖሮ ግን አይደነግጥም። የተለመደ ስርዓት ቢሆን አይደነግጥም። ይህ ሁሉ ዘመን መልአክ ሳይገለጥ ታማኝ ስለሆነ እያጠነ እያመሰገነ የጌታ መልአክ ቆሞ ታየው። ክብር ለኢየሱስ ይሁን። የማ መልአክ? የሰይጣን አይደለም፣ የጌታ የሰራዊት ጌታ የእግዚአብሔር መልአክ ቆሞ። ኢየሱስ ጌታ ነው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። እኔ የሚገርመኝ ዘካርያስ ይህን ሁሉ ዓመታት መገለጥ ሳይመጣለት ያገለግል በኢንቴግሪቲ በታማኝነት። ያን እኮ መንፈስ ቅዱስ የለም ወገኖች፣ በስጋው እኮ ነው። አሜን። አሁን እኮ የጌታ መንፈስ ከኛ ጋር፣ የሚያበረታ መንፈስ ቅዱስ ከኛ ጋር። ምንም ባሌለበት ጊዜ መንፈስ ቅዱስ ባልወረደበት ዘመን በታማኝነት ብዙ ዘመናት በእድሜያቸው አርጅተው ነበር ይላል። አጎንብሶ እንኳን አርጅቶ ይጠብቃል። ክብር ለኢየሱስ ይሁን። ኤክስፔክት ያደርግ ነበር። ለምን? አንድ የጸለየው ጸሎት አለ። ምን ስጠኝ? ልጅ ስጠኝ። አሜን። ስጠኝ፣ ዘር ስጠኝ፣ ትውልድ ስጠኝ። ኢየሱስ ወገኖቼ፣ አንዳንድ የትንቢት ቃል እንደተነገራችሁ አይደለም። መስመር አለው፣ መንገድ አለው፣ ስንቱ ውጣ ውረድ አለው። ስንቱ አፉን ይከፍትባል፣ ስንቱ ይሰድባል። አንድ ሰው እንዲህ በል፣ አልነቃነቅም በልስ። እነዚህ ሰዎች አልተነቃነቁም። አሜን። በዛው ስፍራ ላይ they stayed faithfully። እግዚአብሔር ይባረክ። ከዛ መልአኩ እንዲህ አለው፣
ዘካርያስ ሆይ አለው ጸሎት ተሰምቷል። የት? ሰማይ ገብቷል፣ ተደምጧል። ሰማይ ኦልሬዲ ተሰማ። ያንተ ጸሎት ሰማይ አዳመጠው። መላእክት ሰምተውታል፣ እግዚአብሔር ሰምቶታል። ክብር ለኢየሱስ ይሁን። መቼ ተጸለየ ጸሎት? ልንገራችሁ መቼ እንደሆነ። ሰው መውለድ የሚችለው መቼ ነው? አስተውላችኋል? ጉብዝና ላይ ነው ወይ ቲኔጀር ነው ወይ 20 ቤት ወይ ማክሲመም 30 ያኔ ነው የተጸለየው እንጂ ሲያረጁ ልጅ ስጠን አይለው። የተረሳ ጸሎት ነው። ኢየሱስ ጌታ። ሁኔታው ባይመስልም በሉ እስቲ የተነገረኝን ልጅ ወልዳለሁ በሉ። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ስሙ ይባረክ። ጂዳ ሀደር ከሞስ ኢየሱስ ጌታ ነው። መልአኩም እንዲህ አለው ዘካርያስ ሆይ ጸሎት ተሰምቷልና፣ ሃሌሉያ፣ አትፍራ። እኔ የመጣሁት ልገልህ አይደለም ነው፣ ላጠፋህ አይደለም የመጣሁት፣ አንድ የምስራች ልነግር ነው። ያሁኑ አመጣጤ ሌሎችን እንዳጠፋሁት አይደለም። መልአኩ እኮ ነው አንተ ጋር የመጣሁት መልእክት ይዤ ነው። አሜን። ዛሬ መልእክት እየነገርኳችሁ ነው ወገኖች። አሜን። ክብር። ጸሎቴ ተሰምቷል በሉ ውስጥ። የሚገርም ነው። ይሄ ሰው አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ፣ ክብር ለኢየሱስ ይሁን፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላ ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። አሜን። ለምንድነው ደስ የሚላቸው? እሱ ተአምረኛ ነው። ከማይቻል ቦታ ስፍራ ልጅ ያስወልዳል። ክብር ለኢየሱስ ይሁን። አይኖሮም በተባለ ሰው ክብር ተገለጠ እያለ። ለዚህ ነው ብዙዎች ይገረማሉ፣ የመገረም ሳቅ ይስቃሉ። በእኔ መባረክ ብዙዎች ይደሰታሉ በል ውስጥ። ክብር ለኢየሱስ ይሁን። ሃሌሉያ። የሚገርም ነው። በጌታ ፊት ታላቅ ይሆናል። የሚገርም ነው። ቆይቶ የሚመጣ ነገር ከባድ ነው። ባይዘው መጽሐፍ ቅዱስ ስትመለከቱ ታግሰው መሃን ሆነው የወለዱ ሰዎች የነሱ ፍሬ ተጽዕኖ ፈጣሪ ነው። ሐና ሳሙኤልን ወልዳለች። አልቅሳ ነው ሴሎ። ክብር ለኢየሱስ ይሁን። ጸሎቷ ተሰምቶ ነው። መጽሐፍ ቅዱስ ላይ መሃን የሆኑ ሰዎች ከወለዱ በኋላ የነሱ ልዩነት ያመጣል። እስቲ የኔ ዘር ልዩነት ያመጣል በሉ። የኔ ጸጋ ልዩነት ያመጣል። የኔ ፍሬ ልዩነት ያመጣል። ክብር ለኢየሱስ ይሁን። ይህ ሰው ምን ይሆናል? ታላቅ ይሆናል። የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። እስቲ በኔ ራእይ ውስጥ መንፈስ ቅዱስ ሞላ በሉ ውስጥ። በኔ ፍሬ ውስጥ መንፈስ ቅዱስ ሞላ። ክብር ለኢየሱስ ይሁን። ሃሌሉያ። ምን ማለት ነው? በጸጋ ነው የሚሆነው። አሜን። እንጂ ሆነ በሳይኮሎጂ በቆንጆ ንግግር ምናምን ተረት ምናምን በማውራት አይደለም፣ በማስተባበር ምናምን አይደለም። የኔ ይለያል በመንፈስ ቅዱስ ነው በሉ። ሃሌሉያ። ያመነ ሰው አለ? የኔ በመንፈስ ቅዱስ ነው በሉ። ሶስቴ በለው እስቲ በለው። ሃሌሉያ። ምን ይሞላበታል? መንፈስ ቅዱስ። እስቲ መንፈስ ቅዱስ ሶስቴ በሉ። ሃሌሉያ። በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ አምላካቸው ይመልሳል። እሱ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ ኃይል በፊቱ ይሄዳል። የሚወለደው ተራ አይደለም በሉ ሶስቴ እስቲ በለው። አሜን። ክብር ለኢየሱስ ይሁን። የሚወለደው ከምን በኋላ ነው? ከቆይታ በኋላ። ክብር ለኢየሱስ ይሁን። አንዳንድ ዘር አሁን አይታይም።
ይሄ እግር ኳስ ክለብ ምናምን አይደለም። እግዚአብሔር ስራ ስቴዲዮም አይደለም፣ ሙቪ አይደለም። this is a spiritual business። አሜን። ኪንግደሙ የሚሰራው ውጊያ አለበት ከጠላት ጋር በቲቮዞ ምናምን አይደለም። ክብር ለኢየሱስ ይሁን። ሃሌሉያ። እንዲህ ይላል። የሚገርም ነችን ስሙ እየጨረስኩ ነው። በጣም የሚያስቅ ነገር ዘካርያስ የተነገረው ነገር ልክ አይደለም። ነገራችን በፍጥረታዊ ነገር ልክ አይደለም፣ በሎጂክ ልክ፣ በፍልስፍና ልክ አይደለም፣ በሳይንስ ልክ አይደለም። ስለዚህ ለማመን ይከብዳል። እና ሰውየውና መልአኩ ሲጣሉ ታያላችሁ፣ አይስማሙም። አሜን። ከባድ ነው። ከቆይታ በኋላ የሚመጣ በረከት ከባድ ነው። በሉስቲ አነጋጋሪ ነው የሚሆነው። ያ ይከብዳል። አሜን። እነዚህ ሰዎች ከቆይታ በኋላ የመጣላቸው በረከት አይመችም። ቢያወሩ ራሱ ሰው ሁሉ ይስቃል። አሜን። ሊመጣ ያለው ክብር የኔ ከባድ ነው በሉ ሶስቴ። የኔ ክብር ሊመጣ ያለው ሶስቴ በትግርኛ ሲበለው ትንቢት ነው። እስቲ በለው ኢየሱስ ስም ይባረክ። ሃሌሉያ። አሁን ተጣሉ። ለምን? አርጅተው። ለምን? ሚኒስትሬሽን ምናምን የለም። ለምን? ሰውየው ሴክሹዋሊ ፖተንት አይሆንም፣ ኢምፖተንት ነው የሚሆነው ሎጂካሊ አርጅቶ ስለነበር። ሴክሹዋል ዲዛይር አይኖራቸው። ቢሆንም ይወለዳል ይበላ አንድ ሶስት ዲዛይር ሁሉ በሌለበት፣ ሴሎች በደከሙበት፣ ነርቭ በማይነቃቃበት፣ ስሜት በሞተበት ጊዜ ነው የተነገረው። it is very difficult። ለፍጥረታዊ ሰው ከባድ ነው፣ ይከብዳል። አሜን። ኢየሱስ ስሙ ይባረክ። ስለዚህ ሁለት ቢንጎች ተጣሉ። ሁለት ቢንግ፣ ስፒሪቹዋል ቢንግ እና እዚህ ምድር ላይ ያለ ቢንግ ኮንፍሊክቱ ሲገቡ፣ አደገኛ ግጭቱ ሲገቡ መጽሐፍ ቅዱስ ይናገራል። እየገባችሁ ነው? ዘካርያስ ተነሳበት አይምሮ። አሜን። የሰፈር አስተሳሰቡ ተነሳበት። የለመደው ልምድ ተነሳበት። እግዚአብሔር ግን ከልምዴ በላይ ይሰራል በሉ። አሜን። እስቲ እግዚአብሔር ግን ከባህል በላይ ይሰራል። እግዚአብሔር ከሳይንስ በላይ ይሰራል። እግዚአብሔር ከተፈጥሮ በላይ ይሰራል። አሁን የተነገረው መልእክት ከባድ ነው። ምክንያቱም አርጅቷል። በምንም መልኩ አይሆንም። ይሄ መካድ የለበት። ሰውየው ሰማና በምናምን በሞራል ሲያስበው ከባድ። አንዳንድ የተነገረን ትንቢት በሞራል አሜን ብለናል። ወደ አእምሮ ስንመታ ግን ከባድ። አይ ሞቅ ብሎኝ ነው ምናምን። ኢየሱስ ጌታ ነው። እኔ የዛሬ 16 ዓመት አንድ ነብይ ደውሎ ቋንቋቸውን ወደ ማታቅ አገር ሄደ ታገለግላለህ ይልሃል እግዚአብሔር ሲለኝ፣ ከዛ አሜን አልኩና ትንሽ ቆይቼ አያሟል እንዴ በምን አባቴ። አንደኛ እኔ ደህና ዘመድ የሚልኝ የተጨበጨበለት የዳህ ልጅ ነኝ። ስመለስ ከበደኝ። በቀደም አስታወሰኝ። የሆኑ ነጮቹ ሰፍ ብለው ክብ ሰርተው ይሰሙኛል ቃል ሳወራ በነዘው በእንግሊዘኛ። አሜን። ሳምና ከዛ 3 ዓመት ሆነኛል እኮ ማገልገል ከጀመርኩ እነሱ እየመጣው እዚህ ስዊዘርላንድ። አንዷን ፌስቡክ ላይ አጥምቄያታለሁ፣ እንደው ለክቄዋለሁ። አንዷን ፈረንጅ፣ እኔ ፈረንጅ አጠመቅኩ። እኔ የዛ ቀበሌ ልጅ። ኢየሱስ ጌታ። እና ትዝ አለኝ ለካ ቋንቋቸውን ወደማትሰማባቸው። እኔ አሁን ፈረንሳይኛ ነው የምሰማው።
ኢየሱስ ጌታ ነው። ቋንቋህን ወደማያውቁ ሰዎች ልካለሁ ነው። የት ይሰማሉ? አንደኛው በጣም ጓደኛዬ ነው፣ ፓስተር ፍሬድ ይባላል። እሱም እንግሊዘኛ አይችልም፣ እኔም ፈረንሳይኛ አልችልም። ግን በፍቅር አብረን 3 ዓመት ጓደኝነት ሆነናል በጎግል። አሜን። ኢየሱስ ጌታ ነው። ወገኖች አንዳንድ የተነገረን ነገር በሞቅታ አሜን ብለን ተንከባለናል። ስንነሳ ግን ወገኖች ዘካርያስ የገጠመው ቻሌንጅ ሲመጣ ወደ አእምሮ ወደ ተለመደው የህይወት ስርዓት ከዛ ማልቀስ ጀመረ። ዘካርያስ መልአኩን እኔ ሽማግሌ ነኝ አለ። አንድ ይተነትን ጀመር። ሚስቴም በእድሜዋ አርጅታለች። ይህን በምን አውቃለሁ? ወይም በሌላ አባባል እንዴት ይሄ ይሆናል? እንዴት ሊገባኝ ይችላል ነው ባይዘው። በምን አውቃለሁ? ይሄ እንዴት ልረዳው? እውቀቱ እንዴት እኔ ጋር ሊመጣ ይችላል ሲል ገብርኤል ተናደደ። እንደዚህ ያለ ገብርኤል መልአኩ መልሶ እኔ አለ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ምን ማለት እንደሆነ ልንገራችሁ፣ ያስቃል። እኔ እንዳንተ ስጋ አይደለሁም እያለው ነው። አም ስፒሪት እያለው ነው ገብርኤል። አሁን አርጅቷል፣ አያውቅም። ገብርኤል የት ያውቃል እርጅና? እኔ የምታወራውን አላውቅም። የማወራ የሰማይ ጉዳይ ነው። አሜን። ስፒሪቹዋል ነው። እስቲ የኔ ነገር መንፈሳዊ ነው በሉ። ስለ ስጋ አይደለም እያወራው ያለውት፣ የስጋ ሚራክል አይደለም። የሆነ ስለ ስጋ እዚህ ሀገር ስላለ ምናምን፣ ስለ በሽታ፣ ስለ እርጅና፣ ስለ መውለድ፣ ስለ አለመውለድ፣ ስለ ጋይናኮሎጂስት፣ ስለ ማህፀን ስፔሻሊስት አይ ዶንት ኖ። ገብርኤል አላውቅም አለ። እኔ ስፒሪት ነኝ እያለው ነው። መልአክ ስፒሪት ነው። ሞት ምንድን ነው? ገብርኤል ምን ያውቃል? ሞት ብትል አይገባውም። ባይዘው ሞትን ሊያውቅ የሚችለው ኢየሱስ ብቻ ነው። ሞት ስለ ሞት ኤክስፒሪየንስ ያደረገው ማን? ኢየሱስ ነው። ሄቨን ውስጥ ያሉ ነገሮች ማንም አይገባውም። ስለ ሞት፣ ስለ እርጅና ምን አይገባውም። ይሄን ነገር አስተውላችሁ። እኔ ሽማግሌ ነኝ ምናምን ሲለው መልአኩ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ስፒሪት ነኝ፣ ኤንጅል ነኝ እኮ። ሌላው ገብርኤል ነኝ። ዋሽቻ አላውቅም። ስራዬ ምንድን ነው? መልእክት ተናጋሪነት ነው። እኔ ተናግሬ የሳትኩት የለም። ስለዚህ አንድ ስራዬን ልንገርህ፣ ፕሮፌሽኔን ልንገርህ። መልእክት ከእግዚአብሔር ወስዶ ለሰው እንዳንተ አይነት ሰው ማስተላለፍ ነው። ክብር ለኢየሱስ ይሁን። ያመነ ሰው የገባው ሰው የኔ መልእክት የመጣው ከሰማይ ነው በሉስ። ሶስቴ በትግርኛ እስቲ ፋብሪካ ምናምን ክፈት አልተባልክ። ሄቨንሊ ስፒሪቹዋል ሰማያዊ። የሰማይ ምንጩ ከላይ ነው። የመንፈሳዊ ነገር ምንጩ ከላይ። አሜን። አሁን ሁለቱ አልተግባቡ። ብዙ ጊዜ ችግራችን እግዚአብሔር ሲናገር በሰውኛ እናስባለን። ኢየሱስ ጌታ። የዛሬ 3 ዓመት አንዷ ከኒው ሻትል የመጣች ሎዛ ላይ አግኝቻት ልጅ የለሽም ስላት ይጨነግፋል። በኢየሱስም አይጨነግፍም ትወልጃለሽ አልኳት። አሜን አለች። ዩ አር ማን ኦፍ ጋድ አለች። ምን እያለች ነው? አንተ ስፒሪቹዋል መልእክተኛ ነህ። ሐኪም ቢላት አታምነው። የተረዳችኝ እንደ እግዚአብሔር ሰው ወይም እንደ መንፈሳዊ ሰው። በቀደም ሴሌብሬት አደረገ። ኢየሱስ ጌታ። አሜን። የ2 ዓመት ልጅ አላቸው። አሜን። የዛኑ ቀን የጸነስነው መንፈስ ቅዱስ ለዘላለም ይባል። አሜን። ትጸንሻለሽ ሲባል በምንኛ ነው? በሳይንስ ነው እንዴ? ወሬያችን እስቲ ወሬ የኔ ሳይንስ አይደለም። ሳይንስ ምናምን አይደለም። ይሄ ስፒሪቹዋል ነው። እስቲ አሁን የተሰማራውበት አገልግሎት መንፈሳዊ ነው ይበል አንድ ሰው።
ስለዚህ የሆነው እንደምንድን ነው? እንደ ስፒሪት ነው። እንደ ስጋ ብትሆኑ ግን ትሞታላችሁ ይላል ባይብል። ኢየሱስ ጌታ አሜን ሃሌሉያ። እግዚአብሔር እዚህ ውስጥ ታላላቅ ፈውስ ይሆናል ካለ yes የሚሆነው በምንድን ነው? አሜን። ስጋ እኮ አይደለም። እንዴት ይሆናል አይባልም፣ ነውር ነው። እግዚአብሔር ሁሉን ቻይ ነው በሉ 3 ጊዜ አትፍሩ። ሁሉን ቻይ ሰው የለም። ስጋ አይችልም፣ ስፒሪት ነው። ጥሬ እንድትል ፈልጋለሁ። እግዚአብሔር ጥሬ መንፈሳዊ ነው በል 3 ጊዜ በትግል አሜን። መልእክት የተቀበልኩት ከመንፈስ ዓለም ነው በል። ምን እያልክ እንደሆነ አውቃ አይሆንም ይባል መንፈስ ዓለም የሚያቀተው ነገር የለም። ኢየሱስ ሃሌሉያ። ኤጃማ ፕራባዲናማስ ፔሌዲያኖስ መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገር ይችን የምስራች እንድሰብክልህ ተልኬ ነበር። አንተ ግን አልሰማኸኝም። አንተ ስለ ስጋ ነገር ነው የምታወራው፣ እኔ ስለ ስፒሪት ነው የማወራው እያለው ነው። ገብርኤል ተናደደ። ኦቶሪቲውን ስልጣኑን መጠቀም ጀመረ። ደግ ነው ገብርኤል ግን ለምን እንደሆነ ልንገርህ። እግዚአብሔር እነሆ በጊዜው የሚፈጸመውን ቃሌን ስላላመነ ይህ ነገር እስከሚሆን ድረስ ቀን ዲዳ ትሆናለህ፣ መናገርም አትችልም አለው። ለምንድን ነው ዲዳ ያደረገው? መንፈስ ዓለም ከሚንቀሳቀስበት ከሚሰራበት አንዱ ፕሪንሲፕል ንግግር ታውቃላችሁ። ሞትም ሕይወትም በአንደበት እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ ይላል። አመኑ፣ ስለዚህ ተናገሩ ይላል። ኢየሱስ ጌታ ነው። ሰው በልቡ አምኖ በአፉ መስክሮ መንፈስ ዓለም ላይ ነገር የሚጸናው በንግግር ነው። አሜን። ስትናገሩ የሚያስፈጽሙ መላእክት አሉ ሰማይ ላይ። በንግግር ነው ነገር የሚሰራው። ሃሌሉያ ክብር ለኢየሱስ። እኔ ብዙ ሰዎች ወልዳለሁ በልብዬ አስብዬ ብዙ ሰው ሆኖለታል። አልክ በያልከኝና 3 ጊዜ ሆነልኝ ያላለ ሰው የለም። ጌታ ስሙ ይባረክ። አንዳንድ ድምጽ ትሰማላችሁ አይደል? ጳውሎስ እንዳለ የሞትን ድምጽ ሰምተን ነበር ይላል። እኔ ሰማለሁ ብዙ ቀን በሕይወት እኖራለሁ ነው መንገድ ላይ ማለት። መንፈስ ዓለም በንግግር ህግ ነው የሚሰራው። ታውቃላችሁ መንፈስ ቅዱስ በውሆች ላይ ሰፎ ነበረ፣ ወይም እንደ ዶሮ እንቁላል ሰፎ ማለት ሁቨር አድርጎ ነበር፣ እንደዚህ አቅፎ ነበር። መንፈስ ቅዱስ ቅርጽ የሌለውን ዓለም እንደዚህ አቅፎ መልእክት ይጠብቅ ነበር። ቃል እግዚአብሔር ሰማይ ይሁን አለ፣ ሰማይ ሆነ ብሎ ነው። አሜን። ገብርኤልን ፕሪንሲፕል ስለሚያውቅ ዲዳ አደረገው። ለምን? ሰውየው ወጥቶ አንድ ገብርኤል ነኝ የሚል መልአክ አጠገቤ መጣና ትወልዳላችሁ ይቀልዳል እንዴ እንዳይል። ለምን ይበላሻል? ስፒሪት ዓለም ላይ ኤንጅሎች ይህን ሲሰሙ ያፈርሱታል። ደግ ነው ገብርኤል። ዲዳ አደረገው። ወጥቶ እንዳያወራ ነው። አለማመን ከተፈጠረ ካወራው ይጸናል። ታውቃለህ? ሰው በልቡ አምኖ ባፉ መስክሮ ይድናል ነው የሚለው። ስታወሩ ነው። ስለዚህ ሰውዬ ወጥቶ ምን ሊለፈልፍ ነው? አንድ ገብርኤል የሚባል ይቀልዳል እንዴ እንደዚህ አርጅተን ምናምን ሲል አይሰራም። የገባው ሰው። ስለዚህ ገብርኤል አዘነለትና ዲዳ አረገው ይላል። ክብር ለመንፈስ ቅዱስ። አፉን ዘጋው። ወጥቶ እንዳይለፈልፍ ነው። ወጥቶ እንዳያወራ፣ እግዚአብሔርን እንዳያማው፣ ገብርኤልን እንዳያማው ስለሚከሽፍ እኮ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እነሆ በጊዜው የሚፈጸመውን ቃሌን ስላላመነ ይህ ነገር እስከሚሆን ዲዳ ትሆናለህ፣ መናገር አትችልም አለው። ሕዝቡም ዘካርያስን ይጠብቁን ነበር። በቤተ መቅደስ ውስጥ ሆኖ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። የገባው ሰው አለ እንዴ? አፉን ስለዘጋው አልማረውም ገብርኤል። ይሄ እኮ ምሕረት ነው። ኢየሱስ ጌታ። ያየውን ነገር እንዳያወራ ነው። የሚያሟሙቁ ሰዎች ስላሉ ነው።
ዝም አትለውም እንደ ገብርኤልን ይላሉ አብሮት ይቀልዳል እንዴና ነገሩ ይከሽፋል። እንዳይከሽፍ ነው። ኢየሱስ ጌታ ነው። እሱም ዲዳ ሆኖ ቀረ ይላል። ኢየሱስ ጌታ ነው። እግዚአብሔር ታማኝ ነው። አሜን። የተነገረው ከየት ነው? ከሰማይ። በምንድን ነው? በመንፈስ። ቤተክርስቲያን በምን ነው የምትሰራው? አገልግሎት በምንድን ነው? በስፒሪት። ታምር የሚሆነው በምንድን ነው? ኢየሱስ ጌታ ነው። እግር የሚበቅለው በምንድን ነው? በ18ኛው ክፍለ ዘመን ብዙ እግር በቅሏል እኮ ባይዘው this miracle a lot of miracle እኔ አይቻለሁ። ብዙ ሰው በኔም አገልግሎት ከካንሰር ብዙ ሰው ሲፈወስ በምን? አሜን። እቺ ቤተክርስቲያን በሉ አንድ ላይ እቺ ቤተክርስቲያን የምትሰራው የምታድገው የምትበዛው በመንፈስ ቅዱስ ነው። በሉ መጽሐፍ ቅዱስ ላይ ሐዋርያ መጽሐፍ ላይ በመንፈስ እየበዙ ይሄዱ ነበር ይላል። በምን? ኢን ስፒሪት ባለፈው ላይ ነው። በመንፈስ ቅዱስ ሃሌሉያ። በቲፎዞ በምናምን በሞራል ምናምን አይደለም። እግዚአብሔር እነዚህ ሰዎች ሁሉ ከሌሉ ብቻ ለዚህ ማምለክ አለብን። አሜን። ቢ ፌስፉል። እነ ዘካርያስ ፌስፉል ስለሆነ ነው የተባረከው። ፌስፉል መሆን በረከት አለው። ክብር ለኢየሱስ ይሁን። አይዘገይም። ጴጥሮስ እንደዚህ ያለ ለአንዳንዶች ጌታ የሚዘገይ ቢመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ቢዘገይም ይመጣል። እወልዳለሁ ይበል አንድ ሰው። ሃሌሉያ እግዚአብሔር ስሙ ይባረክ። ከዚያ በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ። አሜን። የምን ነቀፌታ አልንገራችሁ? የምን ነቀፌታ? ጀምሮ ሞክሮ አልተሳካለትም እንዳይባል አያዋርደኝም በል። መዝሙር 91 ላይ በእኔ ተማምኗልና አስጥለዋለሁ። ከምን? ከሼም ነው ታውቃለህ። እግዚአብሔር ከኔ ጋር ነው ብለህ ጀምረህ ፌል አታርግ። ኢየሱስ ጌታ። ኖ ሞር ፌለሪቲ፣ ውድቀት የለም። ክብር ለኢየሱስ ይሁን። ሃሌሉያ እግዚአብሔር ስሙ ይባረክ። ጌታ ስሙ ይባረክ። የሚገርም ነው። ከዛ ታሪኩ ይቀጥላል። ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ተጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ጀመረ መልአኩ። የውልደት መልአክ ነው። ትወልዳላችሁ የሚል ገብርኤል ትወልዳላችሁ ነው ወሬው። ኢየሱስ ጌታ። ባዶውን እኮ ነው ትወልዳለህ የሚለው። ያረጀውን ትወልዳለህ፣ ምንም ሳይኖር ትወልዳለህ። ገብርኤል ከዚህ ቸርች አይጠፋም በኢየሱስ ስም። አሜን። ክብር ለኢየሱስ ይሁን። ምን የሚል መልአክ ነው? ትወልዳለህ። አይሆንም ምናምን ስትለው አፍን ነው የሚዘጋው፣ ግን ትወልዳለህ። እንደዛም አፍን ተዘግቶ ትወልዳለህ ለራስህ ብሎ። ክብር ለኢየሱስ ይሁን። ቆመን እንጸልያለን። እጅ ለእጅ ተያይዘን ነው የምንጸልየው ሁላችንም አጭር